እንግዲህ ሰሞኑ የተፈጠረው የሚያሳዝን ጉዳይ ማለት ነው። በእናታችሁ በእምነታችሁ እያንዳንዳችሁ በእምነታችሁ ጠንክሩ። እምነታችን ውደዱ። እምነታችሁን ውደዱ። ዋናው እምነት ነው። እስቲ ቪዲዮውን አዳምጠን ji'a tokko akkas walii wajjiniin turree booniin dhuftee hambaqas malee jiraachuu hin danda'u natti hin deebitu taanaan of hin ajjeesaa jette. Istii utuu si ta'e maal goota sa'aatii kana? Hin cimu? Hin cimu. Qalbiin keessa jiraata malee. Si galeeranii yooni mucaa ishee sana dhiise isheen sunis of miiti. Yoon boonii dhiise booniinis of miiti. Sa'aatii sanatti immoo booniin namoota gurguddaa naannoo koo jiran beektutti dawwaltee himteetti. Hundumtuu natti dawwalaara booniin bakka of ajjeesuuf itti kana gochuuf itti. እሺ እንግዲህ እንደሰማችሁት ነው የጓደኛዋ ድምጽ ወይም የባለቤቷ ማለት ነው። ያው ተጋብቶ የለ የባለቤቷ ድምጽ ማለት ነው። ምንድነው የሚለው? እንግዲህ ሌላ ፍቅረኛ እንዳለው ነው። እንግዲህ እንደ እስልምና ፍቅረኛ አይፈቀድም። ያው የሚያደርግ በቃ ጽኑ ሆኖ የሚያደርገው ያደርጋል፣ የማያደርገው አያደርግም ነው። አይፈቀድም። በእስልምና ግን ፍቅረኛ የለም። አልመሆም ያችኛዋ ጋር ሄጄ ወር ቆይቼ መጣሁኝ። ስመለስ አንተ ወደኔ ተመለስ፣ ያላንተ ህይወት የለኝም፣ ህይወቴን አጠፋለሁ ብላለችኝ አለ። ይሄ ኢንተርቪው ነው። እዚህ ጋር እንግዲህ ኢንተርቪው እየተደረገ ነው ማለት ነው። የምታደርገውም ሴትዮ አለች፣ እንግዲህ ልጅ አለች እና እሷም አለች አብረው ነው ኢንተርቪው ላይ ማለት ነው። እሺ ይላታል። እኔ ያችኛውን ከተውክ ይላል። እሺ ያችኛውን ከተውክ እሷ ልትጎዳብኝ ነው፣ ይችኛውንም ደግሞ ከተውክ ይቺም ልትጎዳ ነው። አይከብድም እያለ ነው። እንጭሙ እያለ ነው። አዎ ይከብዳል። እና ሲጀመር ሁለት እያጫወተ ነው ማለት ነው። ሁለት እያጫወተ ከሆነ ይቺም ታውቃለች በግልጽ ቦንቱም ታውቃለች፣ ያቺም ታውቃለች። ሁለቱ መሃል ላይ በቃ እንደ ማንገሽገሻ እየተወዛወዘ ነው ይሄ ልጅ ማለት ነው። ግን እኔ አሁን እሱ ነው ምንም ፍርድ ላይ የለውም። መጨረሻ ላይ ስሰማ ነው መጨረሻውን ስሰማ የምናገረው አለኝ። አሁን ግን ይሄ ሰው ሁለት ልጅ ያጫውታል ማለት ነው። ሁለት ልጅ ካጫወተ ቀስ በቀስ ሸርተት ማለት እንዴ ሰው አንተን ካጣውኝ ህይወቴን አጠፋለሁ ምን ማለት ነው? እኔ ልጅቱ በጣም ያሳዘነችኝ። እኔ እንጃ ጤነኛ አልመሰለችኝ። አሟት ይሆናል ወይ የሚል ግምት አለኝ። እንደዚህ አይነት ነገር ውስጣችን ሲፈጠር እምነታችን ላይ ጽኑ፣ እምነታችን ላይ መጠንከር ነው ያለብን። ሁሉም እምነት አለው፣ እያንዳንዱ እምነት አለው። በዛ እምነቱ ዱዓ ማድረግ፣ መጸለይ፣ ከመስጊድ አለመውጣት፣ መቅራት፣ እንደገና ክርስቲያኑም ሁሉም በዱዓ መጽናት ነው ያለበት። ይሄ የሰይጣን ስራ ነው። ሰይጣን ደግሞ አይ እሱን ካጣሽማ መኖር የለብሽም ራስሽን አጥፊ በቃ ይገፋፋታል ማለት ነው። ቦንቱ በጣም የምታሳዝን ጀግና ምርጥ ልጅ ናት። በተግባር ሰርታ ያሳየች ልጅ ናት። ጅምሯ ከሊስትሮ ተነስታ ሊስትሮ ሲሰራ ወንድ ልጅ ራሱ ብዙ ፈተና አለበት። ሴት ሆና ከሊስትሮ ተነስታ ለቤት በቅታ አልፎ ለመኪና በቅታለች። አንዳንድ ሰዎች ደግሞ ኮሜንት ላይ እንዲያላችኋት በኮሜንት ነው ተቃጥላ እንዲያለች። አንዳንድ ይሄ ሐቅን ለመደበቅ ለማሳሳት የሚሆን ነገር ነው። ተው አዳምጫታለሁ። ኮሜንቱን እንደውም ዞር ብዬ አላየውም ነው ያለች የሆነ ቪዲዮ ላይ ማለት ነው። አስለን ኮሜንቱን እንላሉ ይውጋ አለች። ምን በፍጹም አላየውም ኮሜንትን። አንድና አንድ ስራዬን ብቻ ነው ወደፊት መቀጠል ስራዬን ብቻ ነው ብላ ያለችው ቪዲዮ አለ እዛው ቤቷ ላይ ማለት ነው። አዳምጬዋለሁ።
አንዳንድ ሰዎች ግን በኮሜንት ሰደባችኋት። እንደ ኮሜንት አደባባይ ሚዲያ ላይ ከወጣን እናቶች እየተሰደቡ ነው። ሚዲያ ላይ ከወጡ ማለት ነው እናቶች እየተሰደቡ ነው፣ አባቶች እየተሰደቡ ነው። ሚዲያ ላይ ከወጣ ሰው ላይሰደብ ነው። ያንን ሁሉ ሊችል ነው ሚዲያ ላይ የሚከተለው። የሚዲያ ኮሜንት ወይም ደግሞ የሚዲያ ቃላት፣ የኮሜንቶች ቃላት አልሰበሯትም። የሰበራት ህይወቷን ለዚህ አደጋ ያጋለጣት ራሱን የቻለ የሆነ ምክንያት ይኖራል። አንድ ሰው ሁለት ሴትን የሚያጫውት ከሆነ እንደሚያጫውት ደግሞ ካወቀች በጣም አስቸጋሪ ነው። በጣም አስቸጋሪ ነው ለመፍረድም። እኔ አሁን ምንም የምፈርደው ነገር የለም፣ ሀቁን አላህ ያውጣላት። ግን በዚህ መሀል የሆነ የተፈጠረባት ነገር ሊኖር ይችላል። ተረብሻለች ወይ አሟት ይሆናል ወይ ጸበል ላይ ያስፈልጋት ይሆናል ነው እኔ በእኔ ሀሳብ ማለት ነው። ምስኪን እናቷ እሳቸው ናቸው ያሳዘኑ። ምስኪን እናቷ ልጄንም አጣው ንብረቷንም አጣው ነው ያሉት። በጣም ይከብዳል። በጣም ያሳዝናል። እኔ አሳዝናኛለች አሉ። በጣም ነው ያሳዘነችኝ። እና እህቶቼ በዲናችሁ በሃይማኖታችሁ ጽኑ። ለወንድ ብላችሁ ትንሽ እንኳን አትረበሹ። ምን ሆናችሁ እናንተ? ትንሽ እንኳን አትረበሹ። ምናል ፍቅር ይይዛል። አዎ ፍቅር ስጦታ ነው፣ ይይዛል። መለስ ብላችሁ እንዲህ እኔ ፍቅር ሊይዘኝ ነው እንዴ ብላችሁ ራሳችሁን አስተውሉት። እንደዛ አይነት ነገር ከተፈጠረ ችግር መፈጠሩ አይቀርም። በመጠኑ እንደሆን ወደ ዱዓ ሄዱ፣ ዱዓ አድርጉ። ዱዓ ይመልሳል፣ በልክ እንዲሆን ያደርጋል። ትተዩና ወደ ጸሎትሽ፣ ወደ መጽሐፍሽን፣ ቁርአንሽን ታያለሽ። ጋብ ይላል፣ ይቀንሳል። ቀንም ማታም ከሆነ ያን ሰው ማሰብ ሰይጣን አብሮት አለ። ከማን ወጣ ከማን ገባ የሚለው ነገር ሰይጣን ደግሞ ምን ሰርቶ ይበላል ያደርጋል። በጣም መረበሽ ወደ በጣም መረበሽ ከሆናችሁ ደግሞ እንዲህ የሆነች እርከን የሆነች ጠባብ ጊዜ ደግሞ ከገጠማችሁ ስገዱና ዱዓ አድርጉና ትንሽ ተጠቅልላችሁ ተኙ። አትሸወዱ። ራሳችሁን ውደዱ። ራሳችሁን ውደዱ። እኔ አንተ ከኔ ከተለየኸኝ እኔ ህይወቴን አጠፋለሁ ለሽ ለምን አለ ማለት ነው። ይቺ ልጅ አሁን እኔ ወዳም አይደለም ወይ እንደ ልክፍትም ሆናት ይሆናል የሆነ ሰይጣንም ነክቷት ይሆናል ብዬ ላለው እንጂ ተጽዕኖ ፈጣሪ በጣም ጎበዝ ቲክቶከር ናት። 800 ቤት ወደ 900 ሚሊዮን ልትጠጋ የደረሰች ልጅ ናት። ያላትን ነገር እንኳን ጥርግ ብሎ ቤት ነገ ሰርታ የምታመጣ ልጅ ናት። ጎበዝ ልጅ ናት። ከልስትሮ ወደ ቤት መኪና የተሸጋገረች ልጅ ናት። በጤናዋ ይመስላችኋል? በጤናዋ አይደለም። የሆነች ነገር ትኖራለች። አሁን እንደው በቃ ያለውን ነገር እስክናቅ ያለው ነገር እስከምናቅ ድረስ ምንም የምንናገረው የምንፈርደው ነገር የለም። እኔም የወንድ ልጅ እናት ነኝ። መጨረሻውን ማየት ፈልጋለሁ። ደግሜም ቪዲዮ መስራት ፈልጋለሁ። እባካችሁ እህቶች ደግሞም እሷን ተንተርሳችሁ በረከትሽ ይድረሰን እኔም ይሄ ቀን እናፈቀኝ የምትሉ እህቶች አላችሁ። ተው እንጂ ወደ ራሳችሁ ተመለሱ። እንደዚህ አይነት ጭንቅ የሚገጥመው ማዳም ቤት ስትኖሩ ነው። መውጫ ቀዳዳ ከጠፋ ማዳም ቤት ስትኖሩ ነው። ለምን ተቆላልፎብን ስለምንቀመጥ ማለት ነው። የጠበበችን ሰዓት እኔም እንደዚህ አይነት የሆነ ችግር ሊገጥመኝ የነበረች ሰዓት ነበረችና የት ማዳም ቤት ማለት ነው እንጂ ኢትዮጵያ አገር ውስጥ ቁጭ ብላችሁ እንደዚህ አይነት ነገር አትመኙ። ተው። ወጣ ብትሉ ንጹህ አየር አለ። ወጣ ብትሉ የሆነ ሻይ ይዛችሁ ብትቀመጡ መንፈሳችሁን የሚያረካ ብዙ ነገር ታያላችሁ። ወይም ደግሞ ቤተክርስቲያን ወይም ደግሞ መስጊድ። እህቶቼ ይሄንን አታስቡ። ተው። በረከትሽ ድረሰን። እኔም አንድ ቀን ነኝ ቀደምሽኝ፣ አንዷ በግልጽ ቀደምሽኝ እኔ ነበርኩኝ ብላ ያለች አይቻለሁ። ይሄ ለምን ዋል
አገር ቤት ላይ ከሆናችሁ ችግራችሁን ወጥታችሁ እፋ ላይ መናገር መፍትሄ ይገኛል። የማዳም ቤት ከሆናችሁ ደግሞ በቻላችሁ መጠን ከግቢው አጥር እንኳን ዘላችሁ ለማምለጥ መሞከር፣ ስልክ ካለ ደግሞ መላክ። እንዲህ ጭንቅ ጥብብ የሚለው ማዳም ቤት ስንቀመጥ ብቻ ነው። በወንቱ ለቤተሰቦቿ ሰብር አላህ ይስጣቸው። እኔ እናትዮ አሳዝነውኛል። እናትዮ በጣም ነው ያሳዘኑት። አንድ ነገር ማሰብ ያለብን እኛ እንጠፋለን፣ ጠፍተናል። ለቤተሰብ እናስብ። እናት ይቺ ደካማ እናት፣ ይቺ ከርታታ እናት ቀና እንኳን አላሉም። የሚያሳዝኑ እናት ነው እናትዮ። ቀበኘሽዩን አርግኔ ቀበኘሽዩ የሳጅራቱ ቤክኑ ነው ያለች። የደከመችበትን ራሱ የት እንዳለ አናቅም። ምንም እናቅ ነገር የለም። ምንንም አናቅም። ሬሷን ስላመጣችሁ አመሰግናለሁ ነው ያሉት። ቢያንስ እኛ አጥፍተን ስንጠፋ፣ አሁን ይቺ ሰው አጥፍታ ነው የጠፋችው፣ ግን ወዳ አይደለም የሚል ግምት አለኝ፣ በእኔ ሀሳብ ማለት ነው። ወዳ አይደለም፣ ምናልባት አሟት ይሆናል፣ እንደ ልክፍት አርጓት ይሆናል የሚል እንትን ነው ያለብኝ። እና ደግሞ አንድ ሰው ሁለት ሆናቸው አንዱን ወንድ አትያዙ። እኔ አሁን ካጣራሁኝ በኋላ ማን መጀመሪያ እንደሆነ ካጣራሁ በኋላ ሁለተኛው ስህተት አለበት መተው ነው በቃ። ለመጀመሪያው የመጀመሪያውን ትቶ ወደ እሷ ካልተጠቃለለ መተው ነው። ያንን ደግሞ እስቲ አሁን እንግዲህ ቪዲዮ የእሱን ቤት ገብቻ አላየሁም፣ ደግሞ ያለው እስቲ እና እባካችሁ እህቶች ነፍሳችሁን አታጥፉ። ይቺ ውድ እንቁ የሆነች ነፍሳችሁን አታጥፏት። ለምን ብላ እንደ ምክር ከሆነቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ምክር ነው።